ሰላም እንዴት ናችሁ? የሁለት ቤሳ ፖድካስት ነው የማቀርብላችሁ። ኔዳን እባላለሁ። ሁለት ቤሳ ስለ ክርስቶስና ክርስቶስን ለመምሰል የተጠራን እኛ ክርስቲያኖች በዚህ ህይወታችን ስንኖር በየቀኑ ስለሚያጋጥሙን ጉዳዮች አንስተን የምናወራበት ቦታ ነው። በዋናነትም ሙሉ መሰጠት የሚለው ሀሳብ ላይ ነው የምናወራው። ሙሉ መሰጠት ስንል እንደ ክርስቲያን የተጠራንለት ህይወት ሙሉ በሙሉ ለእግዚአብሔር የተሰጠ ህይወት እንዲሆን ያስፈልጋል። ክርስቶስ በሙሉ ህይወቱ ሲኖር የአባቱን ፈቃድ ለመኖር እንደፈጸመ እኛም በመጣንበት በዚህ በምንኖርበት ህይወታችን በሙሉ መሰጠት ለእግዚአብሔር በመገዛት እንድንኖር ነውና እሱን በተመለከተ ሁሉንም የህይወት ክፍሎቻችንን እያነሳን እንነጋገራለን። ሁሉንም የህይወት ክፍሎቻችንን ስንል ሙሉ መሰጠት ስላለን፣ ሙሉ ደግሞ ስንል ህይወት ብዙ ክፍሎች አሏት አይደለ? እነሱ ሁላ ነገሮች ለእግዚአብሔር መገዛት አለባቸው። እሱ ደግሞ ቀላል አይደለም። ሁል ጊዜም በሁሉም የህይወት አቅጣጫ እንደ እግዚአብሔር ፈቃድ መኖር መመላለስ ቀላል ነገር አይደለም እና እሱን በተመለከተ እንድናወራበት ሳስቦ የተዘጋጀ ፖድካስት ነው። እንዳልኩት ብዙ ሀሳቦች አንስተን እንነጋገራለን። ግን ሀሳቦቹን ተነጋግረን እሱ ጋር ለማብቃት ሳይሆን እነዛ ያሰብናቸው የምንነጋገራቸው ሀሳቦች ተያይዘው በስተመጨረሻ ሙሉ በሙሉ ለእግዚአብሔር መሰጠት የሚለው ጋር እንዲያደርሱ ነው። ይሄ ህይወታችን የተወሰነ ፓርቱን እኛ እንደምንፈልገው የምንኖረው፣ የተወሰነ ፓርቱን ደግሞ እግዚአብሔር የሚያዝበት ኮንቪኒየንት ሲሆን ሲመቸን ለእግዚአብሔር የምንታዘዝለት፣ ሳይመቸን ሲቀርና ደግሞ ይሄ የኛ ፈቃድ ማስፈጸም በምንፈልግባቸው ጊዜያቶች ኦር የኛ ፈቃድ ከእግዚአብሔር ሀሳብ ጋር አላይን ሳያደርግ ሲቀር ህይወታችን ላይ እኛ የምናዝበት አይነት ህይወት አይደለም የተጠራ ነው። በሙሉ መሰጠት ነው ለእግዚአብሔር መኖር ያለብን እንደ ክርስቲያን እና በየጊዜው ይሄ የነገሮች ስታንዳርድ መውረዳቸው እሱ የኛን ህይወት መለካት የለበትም። ሁሌም ራሳችንን እንደ ክርስቲያን ሜጀር የምናደርገው ከተጠራንበት ህይወት ኳሊቲ አንጻር ክርስቶስ ከተመላለሰበት ምድር ላይ ሲኖር ከተመላለሰበት የህይወት ኳሊቲ አንጻር ነው እኛ ራሳችንን የምናየው እና በዛ መሰረት ይሄ at the end of the day ክርስቶስን ለመምሰል የተጠራ ነው። ሙሉ መሰጠት የሚለው ሀሳብ ይህንን ይመስላል። ምሳሌ 3:6 ላይ በምትሄድበት መንገድ ሁሉ እግዚአብሔርን እወቅ እሱም ጎዳናህን ያቀናልሃል የሚል ጥቅስ አለና እሱን ክፍል በጣም ወደዋለሁኝ። ከዛ በተለያዩ ቨርሽኖች ስታነቡት፣ በተለያዩ እትሞች ስታዩት በመንገድ ሁሉ እግዚአብሔርን እወቅ፣ በመንገድ ሁሉ እግዚአብሔርን አስቀድም፣ በመንገድ ሁሉ እግዚአብሔርን ከግምት ያስገባ ህይወት ኑር፣ ኮንሲደር ዘ ሎርድ የሚል አለውና አይ ቲንክ ከሁሉም እኔ እግዚአብሔርን ኮንሲደር ያደረገ ህይወት፣ እግዚአብሔርን ከግምት ያስገባ ህይወት የሚለው ትርጉም በጣም ደስ ይለኛል። ምክንያቱም ብዙ ነገሮችን ስንኖር ይሄ ብዙ ነገሮች ከግምት እያስገባን ነው ህይወትን ስንኖር እና በዛው ልክ በሁሉም የህይወታችን ክፍሎች እግዚአብሔርን ኮንሲደር ያደረገ ህይወት እየኖርን ነው ወይ? ለምሳሌ አንድ ወላጅ ህይወቱን ልጆች ካሉት ልጆች እንደሌሉት ሰው ፕላን አያደርግም። ሁሌም የፕላኖች ውስጥ ልጆቹን ኮንሲደር ያደርጋል። ኦር ኢቨን ልጅም ባይኖረኝ ለምሳሌ የሆነ ቦታ ብጠራ የሆነ ቀን አንድ ኢቨንት ብጠራ መቼ ምናምን ብዬ ጠይቄ በዚህ ቀን ስባል እሺ አይደለም መጀመሪያ በዛ ቀን ምን ፕላን አድርጌያለሁ ብዬ ከዚህ በፊት ፕላን ያደረኩትን ነገር ኮንሲደር አደርጋለሁ እና በምትሄድበት ሁሉ እግዚአብሔርን ኮንሲደር አድርግ፣ በምትሄድበት ሁሉ እግዚአብሔርን ከግምት ያስገባ ህይወት ኑር ሲል በሁሉም ነገር በህይወታችን በሁሉም አቅጣጫዎቻችን እግዚአብሔርን ከግምት ያስገባ ህይወት፣ እግዚአብሔር ምን ይላል፣ እግዚአብሔር ስለዚህ ጉዳይ ምን ያስባል፣ እግዚአብሔር ምን ይሰማዋል ስለዚህ ጉዳይ የሚል አይነት ህይወት ማለት ነው። እሱን በብዛት እንድንነጋገርበት ነው የማስበው። ሌላው ደግሞ ፊልጵስዩስ 2 ላይ ነው። ጳውሎስ ፊልጵስዩስ 2:5 ላይ ጳውሎስ ስለ ኢየሱስ ትህትና ሊነግራቸው ሲል መጀመሪያ ላይ በክርስቶስ ያለ የሀሳብ በእናንተ ደግሞ ይሁን ብሏቸው ይጀምራል። 2:5 ላይ
ክርስቶስ ለሁሉም የህይወት እንትናችን ምሳሌያችን ነው። እሱን ለመምሰል ነው የምንተጋው፣ የምንኖረውም እሱን እየመሰልን ነው የህይወታችንን ጉዞም የምናደርገው አይደለም መቶ እስከሚወስደን ድረስ እና በክርስቶስ ያለ ይህ ሀሳብ በእናንተ ደግሞ ይሁን ሲል ስለ ትህትና ብቻ ሳይሆን ስለ ሌላም ነገር ሁሉ አፕላይ ያደርጋል ብዬ ነው የማስበው። በክርስቶስ ያለ ሀሳብ ምንድን ነበረ? አይ ቲንክ የክርስቶስ በምድር ላይ ሲመላለስ በምድር ቆይታ ሁሌም የሚያደርጋቸውን ነገሮች በአባቱ ፈቃድ መሰረት ስለመኖር ነው። ሁሉንም ነገር ሲያደርግ የአባቴን ፈቃድ አደርግ ዘንድ ይገባኛልና እያለ የሆነ የእሱ ድራይቪንግ ፎርስ የእግዚአብሔርን ፈቃድ ማድረግ ነበርና አጌን በክርስቶስ ያለ የሀሳብ በእናንተ ደግሞ ይሁን ሲል በእግዚአብሔር ፈቃድ በመገዛት ውስጥ መመላለስ ይሁንላችሁ እያለ ነው እና መጽሐፍ ቅዱስ ብዙ ጊዜ እንደዛ ያዛል። አይ ቲንክ ፖድካስቱን የምጀምርበት ምክንያት የመጀመሪያው ሙሉ መሰጠት የሚለው ሀሳብ አሁን ላይ በጣም መወራት ያለበት ሀሳብ ነው ብዬ ስለማስብ ቅድም እንዳልኩት የሆነ የህይወት ፓርቶቻችንን እኛ የምንፈልጋቸውን ነገሮች የምናደርግበት የተወሰነውን ብቻ ለእግዚአብሔር ሰጠነው የተወሰነውን እኛ የምናስተዳድርበት ለእንደዚህ አይነት ህይወት አይደለም የተጠራ ነው እና ሰዎች ይሄ ካሉበት የማመቻመች ህይወት እና ይሄ ኮንቪኒየንት ሲሆን ብቻ ኮንቪኒየንት በሆኑት የህይወት ፓርቶቻችን ብቻ ለእግዚአብሔር መገዛት ከሚለው ሀሳብ ወጥተን ሙሉ በሙሉ በሁሉም የህይወታችን እንትን እንደ እግዚአብሔር ፈቃድ መመላለስ የሚለው ሀሳብ መወራት ያለበት እንትን ነው ብዬ ስለማስብ ነው፣ ርዕስ ነው ብዬ ስለማስብ ነው። ሌላው አይ ቲንክ እነዚህ እያነሳን የምንነጋገራቸው ኮንቨርሴሽኖች ምናምን ይሄ በየቀኑ የምናደርጋቸው ከዛ ወተን ስንገባ ስንወጣ ከሰዎች ጋር በቸርችን በጓደኝነቶቻችንም ውስጥ መነሳት ያለባቸው ቶፒኮች ናቸው ብዬ ስለማስብ እና እንደዛም እንዲሆን መነሳሳት ይፈጥራል ብዬ ስለማስብ ነው። ሁለት ቤሳ ለምን ስሙን እንዳልኩት ልንጋራችሁ። ሁለት ቤሳ ማለት ሁለት በጣም ትንንሽ ሳንቲሞች ማለት ናቸው። ስሙም ኢንስፓየርድ የሆነው ማርቆስ 12 ላይ መጨረሻ ላይ ያለችው ያቺ የመበለቲቱ 2 ሳንቲም ትንንሽ ሳንቲም ስጦታዎች አሉ አይደለ? ከሱ የተነሳ ነውና ሰዎች ፖድካስት ምናምን ብዬ ስሙን ስነግራቸው ከገንዘብ ጋር የተገናኘ ነገር ነው ወይ ምናምን ብለው ይጠይቁኛልና ምክንያቱም እሱ ስቶሪ ብዙ ጊዜ ይሄ ከመስጠት ጋር ምናምን ተያይዞ ስለሚነሳ ማለት ነው። ክፍሉን እናንብበውና አይ ቲንክ እናንብበውና የማርቆስ ወንጌል ምዕራፍ 12 ቁጥር ከ41 እስከ 44 ነው። እንደዚህ ይላል። ኢየሱስም በመዝገብ አንጻር ተቀምጦ ህዝቡ በመዝገብ ውስጥ ገንዘብ እንዴት እንዲጥሉ ያይ ነበር። ብዙ ባለጠጎችም ብዙ ይጥሉ ነበር። አንዲትም ድሃ መበለት መጥታ 1 ሳንቲም የሚያህሉ 2 ናስ ጣለች። ደቀ መዛሙርቱንም ጠርቶ እውነት እላችኋለሁ በመዝገብ ውስጥ ከሚጥሉት ሁሉ ይልቅ እቺ ድሃ መበለት አብልጣ ጣለች። ሁሉ ከትርፋቸው ጥለዋልና ይቺ ግን ከጉድለቷ የነበራትን ሁሉ ትዳሯን ሁሉ ጣለች አላቸው። ኢየሱስ ቆሞ ብር ወደ ቤተ መቅደስ የሚያመጡትን ሰዎች እያያቸው ብዙ ገንዘብ ነበር እያመጡ የነበሩት፣ ግን ኢምፕረስ ያደረገውና ያወራለት ሰው ግን ያቺ ሴት ብቻ ነበረች። አንዲት መበለት ሴት ነበረች። ከዛ ደግሞ ያወራላት በጣም ብዙ ብር ስላመጣች አይደለም፣ የመጣችበትን ልብ ነበር ያየውና ምንም ነገር አለማስቀረቷ ነበር ያየው። እግዚአብሔር በዘመናት መካከል የልብ አምላክ ነው። ማለትም ይሄ ከምናረጋቸው ነገሮች በላይ ይሄ እኛ የምናረግላት ነገር ከሚያመጣው ቫልዩ በላይ እኛ ለእግዚአብሔርም ሆነ ለማንኛውም ነገር የምናደርግበት የልባችንን ኢንቴንሽን ሞር ያሳስበዋል ብዬ አስባለሁ አይደለ? የምናረጋቸው ነገሮች ብቻ ሳይሆን ከምናረጋቸው ነገሮች ጀርባ ያለውን ልባችንን ስለሚያይ እና ይቺ ሴት 2 ተደምረው 1 ሳንቲም ነው የሚያክሉት 2 የጣለቻቸው። ከዛ ግን ያላቸው እነዚህ ሁላ ከጣሉቱ ተደምረው እሷ የጣለችው ይበልጣል ነበር ያለው። እና ሁሌም የማስበው እንደዚህ በዚህ ሌቭል ኢየሱስን ኢምፕረስ የሚያደርገው ህይወት እያኖርኩ ነው ወይ? ሁሉንም ፓርቴን ሰጥቼዋለሁ ወይ? ምንም አላስቀረውለትም ወይ? ስለ ገንዘብ ሳይሆን ስለ ሁሉም። ገንዘብም አንድ ክፍል ሊሆን ይችላል፣ ግን ከዛ በላይ ብዙ ያላስገዛንለት። ገንዘብ ሲኖረን ባይ ዘ ወይ
ገንዘብ መስጠት ቀላል ይሆናል። ከዛ ግን ብዙ መስጠት የሚከብዱ ነገሮች አሉ ከገንዘብ የሚበልጥና ነገር ግን በዚህ ሌቭል እቺ ሴት ኢየሱስን ኢምፕረስ ባደረገችበት ሌቭል ኢምፕረስ የሚያደርግ ህይወት መኖር እፈልጋለሁ አትሊስት ለእኔ እና ኢየሱስ ሲያየኝ ኤደን ሁሉንም የህይወት እንትኗን ሰጥታኛለች እንዲል እፈልጋለሁኝ እና እቺ ሴት I think የሙሉ መሰጠት ምልክት ነች ብዬ ስለማስብ እና የፖድካስቱ ዋና ሀሳብ ለእግዚአብሔር ሙሉ መሰጠት የሚለው ስለሆነ ማች ስላደረገልኝ ነው 2 ቤስታ ያልኩትኝ። I hope ትወዱታላችሁ ብዬ ተስፋ አደርጋለሁ። ከሚቀጥለው ሳምንት ጀምሮ በየሳምንቱ ኤፒሶድ መልቀቅ በየሳምንቱ ሳይሆን በየ2 ሳምንቱ ኤፒሶዶች መልቀቅ እንጀምራለን። ትወዱታላችሁ ብዬ ተስፋ አደርጋለሁ። እስከዛ ሰብስክራይብ ያደረጋችሁ ቆዩ። ስለሰማችሁኝ አመሰግናለሁ። ይባርክ።